ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናችሁ መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። አዶናይ ማን አንተ ሌባ ቆጠላለት መልክተኛው የሚባል እነ ባላደራው እነ መልክተኛው እነ ማስተራብነት እኮ በዚህ ደረጃ አልተሞገሱ። እነ ባላደራው በጣም እግዚአብሔር ያሳያችሁ። እነ መልክተኛው ፊታቸውን ደብቀው ያን ሁሉ ደሃ የሚያነሱ ማስተራብነት የቆሰለ አካል አጥቦ አድርቆ ሆስፒታል አስገብቶ አድኖ ቤት ሰርቶ የሚሰጥ ልጅ አለ። ይሄንን ግን የደቡብ ልጅ ስለሆነ ምርጥ ኢትዮጵያዊ ስለሆነ ወገን የለውማ። ማስተራብነት ምን ወገን አለ? ስልጣን ያለው ወገን የለውም። የዘረፈ ወገን የለውማ። ማስተራብነትም ይሄ ኮልኮሌ አዶናይ ሊበልጠው አይችልም በፍጹም። ማስተራብነት 30 ደቂቃውን ምርጫ ቢደረግ በ30 ደቂቃ 120 ሚሊዮን ህዝብ ይመጣዋል። ታራ ዱርዬ ቂጡን የጣለ ለህፃናት ብልግናን የሚያስተምር የክብረ ሶዶም አባል አዶናይ ምን ያስተምራል? ምንም። የትኛውን ፊዚክስ ነው? ኬሚስትሪ? የትኛውን የመድኃኒት ቅመማ ነው? የትኛውን የአግሮ ኢንዱስትሪ ነው? የትኛው ተፈላሳፊ ነው? አዶናይ ለምን አልሄደም? የትግራይ እናቶች ለምን አልቀመራቸው? ዘሮቹን በጦርነት የተቆራረጡ እናቶች እንደውነቱ የተራቡ ደግሞ አሉ እንጂ ምንም ህዋት በዘረፈው ወርቅ በዘረፈው በትግራይ ተደበቀ እንጂ የትግራይ አልተጠቀመም። እንደና አዶናይ ቤተሰብ ያለ ነው የተጠቀመው ወያኔዎች። ዛሬ ደግሞ የነሱን ገንዘብ ለማስቀጠል ልጃቸውን ገንዘብ እየከፈሉ በሊሞዚን በምን በአርቲስት እያሳጀቡ ቀወጥ እየገዙ ቁርጥ እያበሉ ቀጥለዋል። ይሄንን የማይሆን ነገር ነው። ዱቄት ነው የማደርግ። የምን አባት አምባሳደር ነው የሰጡ ሰዎችስ ማን ናቸው? እነሱ አዋርድ በዓለም ላይ የሚታወቀው ለፊዚክስ ለማቴማቲክስ ነው፣ ለሕክምና ነው፣ ለመድኃኒት ቀማኞች ነው፣ ለአውሮፕላን ሰሪዎች፣ ለኤሌክትሮኒክስ መሳሪያ የሚገጥሙ ናቸው። ስቱፒድ ለአንተ ሴጋ መጪ የምን አባት አዋርድ ነው? ሁለቱም አንድ መድረክ ላይ ሁለቱም አንድ ካታጎሪ በታሪክ መግባት የማይገባቸው ናቸው። አዶናይ የራሱ እንትን አለው። ከዩቲ ጋር ግን ፈጠራ ከሆነ ከግምት መግባት ያለበት ዩቲ ጋር ሊወዳደር የሚችል እዛ ካየዋቸው ከሊስቶች ውስጥ ኢትዮጵያ ውስጥ ካሉ ምናልባት ሌላ ሊሆን ይችላል። ምናልባት አይዶን ነው ስላላየው ሊሆን ይችላል እንጂ በፍጹም ሊወዳደሩ ይላቸው። አያቸው አዘጋጆቹን ራሳቸው የሰጡትን መግለጫ ራሱ ልብ እንዳይሉ ነው ያደረገው ህዝብ። አሁን ግርግሩ አቧራው በዩቲና በአዶናይ መካከል ነው። አቧራው በሁለቱ መካከል ሲሆን አዘጋጆቹ ሁሉ ነው የሰጠን ሁለቱም ያገናኛቸዋል ብሎ እንኳን አልጠየቁም። እነሱ አቧራውን ነው አቧራው አጨሱት። እቺ ልጅ ግን ዋጋ ከፈለች። ሌላኛው እቺ ልጅ ቲክቶክ የጀመረችው ሀገር ቤት ነው። ከሀገር ውጭ ያሉ ቲክቶከሮች እዚህ ውድድር ላይ አይሳተፉም ካላችሁ አዶናይ ወደ ሀገር ቤት ከገባ 1 ዓመት እንኳን አይሆንም። በሌላ አባባል 95-96 በመቶ የሚሆነው ፋኖቹን ወይም ደግሞ ፕሮግራሙን የሰራው ከሀገር ውጭ ነው። ከገባ ዓመት የማይሞላው ማናቸውም ሳይናገሩ ማስተዋል ወንደሰን ስለ ጌታ መስክራ ወረደች። እሷ ካለች በኋላ ፉክክር ይዘው መጡ። ያስቀኛል የራሳቸው አይዲያ እንደሌላቸው። ሌላው ደግሞ ማን ነው ዶክተር አብይ የተሰጠውን አዋርድ ለማስተራብነት ሲሰጥ ሌሎቹ መቀባበል ጀመሩ። በቃ ላጎት ላክስት ልጅ አይዲያ ይዘው አይመጡ። የሚያሳዝነኛ አይዲያ የሚባል የራሳቸው ምንም ነገር የላቸውም። በቃ ምንም። ዶክተር አብይ አይዲያ አለ። ዶክተር አብይ ስላችሁ ጠቅላይ ሚኒስትሩን አይደለም፣ ቲክታክ አዋርድ ነው የምናወራው። ዶክተር አብይ የሚባል የህፃናት ሕክምና ከአንገት በላይ ስፔሻሊስት የሆነ ወንድማችን ቪዲዮን ገብታችሁ ዶክተር አብይ ብትሉ ከ2.4 ሚሊዮን በላይ ፎሎወር አለው። እሱ ያለውን እሱ ያደረገው ሌሎቹ መከተል ጀመሩ። ማስተዋል ወንደሰን ይቅርታ፣ አርቲስት ማስተዋል ወንደሰን ያንን ስለ ጌታን አግኙ፣ ጌታ ነው የሚያድነው ብላ ከጌታ ጋር ሁኑ፣ ጌታን ተቀበሉ ያለችውን ነገር ሌሎቹ ተቀበለው። አሁን አዶናይ ማርያም ሲሉ አለ። ማርያም አታድንም፣ መውደድ ይቻላል፣ ግን የመዳኛ መንገድ አለ። አየህ ችግሩ ምንድነው? ማርያምን 1000 ጊዜ ብትጠራ የመዳኛ መንገድ አይደለም። መውደድ ይቻላል፣ ማክበር ይቻላል። ማርያም አዳኝ ግን አይደለች መጽሐፍ ቅዱስ እንደሚለን። ስለዚህ መበሻሸቂያ ሳይሆን ማስተዋል ቢሆን መልካም። አየህ የምታድን ቢሆን ሁላችንም በጠራን የደም ዋጋ የከፈለችልን ቢሆን ሁላችንም መጥራት እንችላለን። ችግር የለብንም። አዳኙ ሲጠራ ለፉክክር አድርጋችሁ ማርያምን ካመጣችሁ ማርያምን ከኢየሱስ ካፎካከራችሁ እውነቴን ነው በጣም ነው ማዘን።
የሚፎካከረውን ራሱ ለይታችሁ ማየት አልቻላችሁም እና በጣም ነገር ነው። ሃው ይገነ ኮምፔር ዳት እንዴት ኢየሱስን ከማን ተወዳዳሪ ያለው እንደኛ አምላክ እኛም በደሙ ያጀን በደሙ የገዛንን ተወዳዳሪ አርጋችሁ ስታቀርቡ በጣም አዘንኩ። ማስተዋል ለምንድነው የቸግራችሁ? መውደድ እኮ ይቻላል። ጠላትን ውደድ የሚል ወንጌል ይዘ ማርያምን ልክ እንደምትጠላ አርጎ ማሰቡ መድከም ይመስለኛል። አዘጋጁም ደግሞ የሆነ ኦሮሞ ነገር ነው። ከዛ በኋላ ይወጣል። በጣም ሚሊየን ሰዎች እያዩት ነው። ምን ሊናገር ነው ብለው ማለት ነው። እቺ ደረቷ ትከፈታለች። ሱፍ ያረገ ሰው ነው። ምን ያረገ ሰው ነው። ስለዚህ የራሱ ጉዳይ ነው ኮዱ። ከዛ በኋላ ያንን ደረቱን ይከፍታል። ሌላ ነገሩ የራሱ ነው። በጥልቀት አልሄድበትም። ለማን ለማሳየት ነው? በቴሌቪዥን እስከ እምብርቱ ድረስ እንትኑን ከፍቶ የሚያሳየው ምን ስለሆነ ነው? ምንድነው መተላለፍ የፈለገው? ይሄንን ነውር እንዴት ነው ፕሮሞት ማድረግ የተፈለገው? የሀብታም